Breaking news this afternoon. Chandler Halderson has been found guilty on all counts in the killing and dismembering of his parents. Dismembering their bodies and scattering them. Chandler Halderson says he is not responsible for murdering and dismembering his parents. Charged with killing his parents. ጁላይ 1 2018 ዓመተ ምህረት ይህ ቀን በሃልደርሰን ቤተሰብ ታሪክ ውስጥ የመጨረሻው ቀን ሆነ። ባርት ወደ ኮሌጁ ለመሄድ እየተዘጋጀ ነው። ነገር ግን ቻንድለር አባቱን ከኋላው በጥይት መታው። አባቱ መሬት ላይ ወድቆ ህይወቱ ሲያልፍ ቻንድለር ምንም አይነት የጸጸት ስሜት አልተሰማውም። ከዚያም እናቱ ክሪስታ ከስራ እስክትመለስ ድረስ ጠበቀ። እናትየው ወደ ቤት ገብታ የባሏን አስከሬን ለማየት እንኳን ጊዜ ሳታገኝ ልጇ ቻንድለር በተመሳሳይ ሁኔታ ህይወቷን ቀጠፈው። ቤተሰብ ማለት ፍቅር፣ ደህንነትና መተማመን ያለበት የመጨረሻው ምሽግ ነው ብለን እናስባለን አይደል? ወላጆች ለልጆቻቸው የማይከፍሉት መስዋዕትነት የለም። የራሳቸውን ህይወት አሳልፈው እስከ መስጠት ይደርሳሉ። ነገር ግን የገዛ ልጃችሁ አቅፋችሁ ያሳደጋችሁትና የኮራችሁበት ልጅ ህይወታችሁን በጭካኔ የሚያጠፋና ሰውነታችሁን የሚቆራረጥ አውሬ ቢሆንስ? በዛሬው እውነተኛ ታሪክ አንድ ወጣት በፈጠረው የውሸት ዓለም መኖር ሲያቅተው እና እውነታው ሲጋለጥበት የወሰደውን አሰቃቂ እርምጃ እንመለከታለን። የዛሬው ባለ ታሪካችን ቻንድለር ሃልደርሰን የተባለ ወጣት ነው። ይህ ወጣት እየተማረ እንደሆነ ከትምህርቱ በተጨማሪ ስራ አግኝቶ እየሰራ እንደሆነ በመናገር ቤተሰቦቹን ሲያታልል የነበረና በመጨረሻም የገዛ ወላጆቹን በግፍ የገደለ ጨካኝ ሰው ነው። አብራችሁኝ ስትቆዩ ይህ ጉዳይ እንዴት እንደተጀመረና መጨረሻው ምን ያህል ዘግናኝ እንደሆነ ደረጃ በደረጃ አስመለክታችኋለሁ። ታሪካችን የሚጀምረው ጁላይ 2021 ዓ.ም በአሜሪካ ዊስኮንሲን በተባለ ግዛት ውስጥ በምትገኘው ዊንድሰር በምትባል ከተማ ውስጥ ነው። ዊንድሰር በዊስኮንሲን ግዛት ውስጥ የምትገኝ ጸጥታ የሰፈነባት ሰዎች ተከባብረውና ተዋደው የሚኖሩባት ትንሽ ከተማ ናት። ባርትና ክሪስታ ሃልደርሰን የተባሉ ደስተኛ ጥንዶች በከተማዋ የሚያምር ቤት ገዝተው ሰላማዊና የተረጋጋ ህይወት ይኖራሉ። ባርት የ50 ዓመት ጎልማሳ ሲሆን ስራው የሂሳብ ባለሙያ ነው። ክሪስታ ደግሞ የ53 ዓመት እናት ስትሆን ቤተሰቧን በከፍተኛ ፍቅር የምትንከባከብ ተግባቢና ደግ ሴት ነች። ሁለቱም ጠንክረው የሚሰሩ ማህበረሰቡ የሚያከብራቸውና ለልጆቻቸው ጥሩ ምሳሌ የሚሆኑ ወላጆች ናቸው። ባርትና ክሪስታ ሁለት ወንድ ልጆችን ወልደዋል። ልጆቻቸውን በጥሩ ስነ ምግባር አሳድገዋል። ሁለቱም የልጆቻቸውን ስኬት የማየት ከፍተኛ ፍላጎት ያላቸው የዘመናችን የቤተሰብ ተምሳሌት የሚሆኑ ወላጆች ናቸው። ታላቁ ልጃቸው ሚሼል ይባላል። የ24 ዓመት ወጣት ሲሆን ትምህርቱን ጨርሶ በቴክኖሎጂ ዘርፍ ስራ ጀምሯል። የራሱን ህይወት ለመመስረትና ትዳር ለመጀመር ፍቅረኛም ይዟል። ከዚህም በተጨማሪ በስራው ስኬታማ ወጣት ነው። ከልጆቻቸው መሃል ትንሹ ደግሞ ቻንድለር ሃልደርሰን ይባላል። ቻንድለር ከወላጆቹ ጋር ነው የሚኖረው። የተወለደው ማርች 15 1998 ዓ.ም ሲሆን አሁን 23 ዓመት ወጣት ነው። ወላጆቹ የኩራታቸው ምንጭ እንደሆነ ያስባሉ። ቤተሰቦቹ ቻንድለር በማዲሰን ኤሪያ ቴክኒካል ኮሌጅ የኢንፎርሜሽን ቴክኖሎጂ ወይም አይቲ ትምህርቱን እየተከታተለ እንደሆነና በቅርቡም እንደሚመረቅ ያውቃሉ። በተመሳሳይ ጊዜ አሜሪካን ፋሚሊ ኢንሹራንስ በተባለ ድርጅት ጥሩ ደሞዝ እየተከፈለው ስራ ላይ ይገኛል። ከዚህም አልፎ ቻንድለር ስፔስ ኤክስ በተባለው ታዋቂው የኤለን ማስክ የጠፈር ምርምር ኩባንያ ውስጥ ትልቅ ስራ እንዳገኘና በቅርቡ ከተመረቀ በኋላ ወደ ፍሎሪዳ ግዛት ተጉዞ ስራውን እንደሚጀምር ለቤተሰቦቹ ነግረዋቸዋል። ወላጆቹ ባርትና ክሪስታ በልጃቸው ስኬት ኩራት ይሰማቸዋል። ማን ነው የማይኮራው? ልጃቸው ትምህርቱን ጨርሶ በዓለም ላይ ካሉ ትልልቅ ኩባንያዎች አንዱን ሊቀላቀል ነው። ትልቅ ደረጃ ላይ ደርሶ የህይወቱን አዲስ ምዕራፍ ሊጀምር ነው። እነሱም ስለ ልጃቸው ለጎረቤቶቻቸውና ለጓደኞቻቸው ይናገሩ ነበር። ነገር ግን ይህ ሁሉ በሚያምር ማሸጊያ የተጠቀለለ መርዛማ ውሸት ነበር። ነገሮች መበላሸት የጀመሩት ጁላይ 2 2021 ዓ.ም ላይ ነው። ክሪስታ ሃልደርሰን ጧት ተነስታ ወደ ስራ አልሄደችም። ይህ ለሷ ፈጽሞ ያልተለመደ ባህሪ ነበር። አብሯት የሚሰራው የሥራ ባልደረባዋና የቤተሰባቸው የቅርብ ጓደኛ የሆነው ዳንኤል ክሮኒንገር ክሪስታ ወደ ስራ ባለመምጣቷ በጣም ተጨነቀ። ስልክ ሊደውልላት ሞከረ፣ ነገር ግን ስልኳ አይሰራም። ሜሴጅ ላከላት፣ አሁንም ምንም ምላሽ የለም። ዳንኤል ነገሩ ስላላማረው ቀጥታ የሃልደርሰን ቤተሰብ መኖሪያ ቤት ሄደ። በሩን ሲያንኳኳ የከፈተለት ቻንድለር ነበር። ዳንኤል ክሪስታና ባርት የት እንደሄዱ ሲጠይቀው ቻንድለር ምንም ሳይደናገጥ ፊቱ ላይ ምንም አይነት የጭንቀት ምልክት ሳያሳይ ወላጆቹ የጁላይ 4ቱን የነጻነት ቀን በዓል ለማክበር ገጠር ወደሚገኘው የመዝናኛ ቤታቸው ወይም ካቢን እንደሄዱ ነገረው። አስቡት እንግዲህ ጓደኛዋ ተጨንቆ ሲጠይቅ
ቻንድለር በጣም በተረጋጋና በቀዝቃዛ መንፈስ ነበር የመለሰለት። ዳንኤልም የነገረውን አምኖ ተመለሰ። ነገር ግን የጁላይ 4ቱን የበዓል ቀን አልፎ ቀናቶች መቆጠር ሲጀምሩ ባርትና ክሪስታ ወደ ቤት አልተመለሱም። አሁንም ስልካቸው አይሰራም። ዳንኤል የሁኔታው አሳሳቢነት ስላስፈራው ቻንድለርን በድጋሚ ያገኘው። ወላጆችህ ጠፍተዋል፣ ይህ ነገር ልክ አይደለም፣ በፍጥነት ለፖሊስ ማሳወቅ አለብህ በማለት ገፋፋው። ሮብ ዕለት ጁላይ 7 2021 ዓ.ም ቻንድለር ዴን ካውንቲ ፖሊስ ጣቢያ ሄዶ ወላጆቹ እንደጠፉ ሪፖርት አደረገ። ነገር ግን ለፖሊስ መርማሪዎች የነገራቸው ታሪክ እንግዳ ነገር ነበር። እናትና አባቴ ወደ መዝናኛ ቤታችን የሄዱት እኔ የማላውቃቸው ጥንዶች በሚነዱት መኪና ተሳፍረው ነው በማለት ነበር የነገራቸው። መርማሪዎች የባርትና ክሪስታን መጥፋት ተከትሎ ምርመራቸውን ሲጀምሩ፣ በሌላ በኩል ቻንድለር ሌላ ትወና ጀመረ። የጠፉት ወላጆቹን የሚፈልግ ተቆርቋሪና አሳቢ ልጅ መስሎ ለመታየት የጎረቤቶቹን በር ያንኳኳ ወላጆቼን አይታቸዋል፣ ድምጻቸውን ሰምታቸዋል እያለ መጠየቅ ጀመረ። በማግስቱ ጁላይ 8 ታላቅ ወንድሙ ሚሼል ወላጆቹን ለመፈለግ ከዊንድሰር የ3 ሰዓታት መንገድ በማሽከርከር በሰሜን በኩል ወደሚገኘው የመዝናኛ ቤታቸው ወይም ካቢን ሄደ። ቦታው ላይ ሲደርስ ከፖሊሶች ጋር በመሆን ቦታውን ፈተሹት። ነገር ግን እውነታው ፍጥጥ ብሎ እንዲታይ የሚያደርግ አንድ ነገር ተረድቷል። ቤቱ ለረጅም ጊዜ ማንም ሰው እንዳልመጣ የሚያሳዩ ምልክቶች ነበሩት። በቦታው የባርትና የክሪስታ ምንም አይነት ኮቴም ሆነ ድምጽ አልነበረም። ይህንን ከተመለከተ በኋላ ልጃቸው ሚሼል በድንጋጤ ተዋጠ። በዚህ ጊዜ ፖሊሶች የቻንድለር ነገር እያጠራጠራቸው መጣ። መርማሪዎቹ የባርትና የክሪስታን ጓደኞች እንዲሁም ጎረቤቶች ማነጋገር ጀመሩ። ዋና ዓላማቸው በበዓሉ ቀናት ቻንድለር የት እንደነበረና ምን ሲያደርግ እንደነበረ ማወቅ ነበር። ፖሊሶች ቻንድለር የሚነግራቸው ታሪክና እውነታው ፈጽሞ እየተጣረሰባቸው ስለመጣ ቻንድለርን ይዘውት ለጥያቄ ወደ ፖሊስ ጣቢያ ወሰዱት። የፖሊስ ምርመራው ለ2 ሰዓታት ያህል የቆየ ነበር። ነገር ግን ቻንድለር አሁንም በውሸቱ ቀጠለ። ወላጆቹ ወደ መዝናኛ ቤታቸው የሄዱበት ምክንያት የቧንቧ መበላሸት ችግር ስላጋጠመ እሱን ለማሰራት እንደሆነ ነገራቸው። በተጨማሪም እሱም የጥገና ዕቃዎችን በማሸግ እንደረዳቸው ይናገራል። የሰው ልጅ ውሸት ሲበዛበትና የሰራው ወንጀል ከባድ ሲሆንበት ራሱ የፈጠረውን የውሸት ታሪክ እውነት ለማስመሰል የማይቆፍረው ጉድጓድ የለም። ቻንድለር ፖሊሶቹን እያሳመነ መሆኑን አስቦ ነበር። ነገር ግን መርማሪዎቹ ከቻንድለር ጋር እያወሩ ባለበት ሰዓት የምርመራውን አቅጣጫ መቀየር የሚችል አንድ ወሳኝ የስልክ ጥሪ ደረሳቸው። ምን የተፈጠረ ይመስላችኋል? ፖሊሶች ከአንዲት የእርሻ ቦታ ባለቤት ጥቆማ ደረሳቸው። ይህች ሴት ቻንድለር ወላጆቹ እንደጠፉ ለፖሊስ ሪፖርት ከማድረጉ ከተወሰኑ ቀናት በፊት የእርሻ ቦታቸው ዳር ላይ ከሚገኘው ጫካ ውስጥ ሲወጣ እንዳየችው ለፖሊስ ተናገረች። ፖሊሶች በፍጥነት ወደ ተባለው ቦታ ሄደው ፍለጋ ጀመሩ። እናም ያገኙት ነገር ልብን የሚሰብር ነበር። በጫካው ውስጥ የሰው ልጅ ቅሪተ አካል አገኙ። ይህ ቅሪተ አካል የወንድ ነበር። ነገር ግን እግር፣ እጅና ጭንቅላት የሌለው የሰውነት ክፍል ብቻ ነበር። መርማሪዎቹ ወዲያውኑ የፎረንሲክ ወይም የሳይንሳዊ ወንጀል ምርመራ ባለሙያዎችን ጠርተው የማንነት ማረጋገጫ ምርመራ ጀመሩ። በዚህ ሰዓት ፖሊስ ጣቢያ ውስጥ የነበሩ መርማሪዎች ደግሞ ቻንድለር ላይ የሚያቀርቡትን ጥያቄ ከባድ ማድረግ ጀመሩ። ጠንካራ ጥያቄዎችን ሲያነሱለት ቻንድለር መደናገጥ ጀመረ። የህግ ጠበቃ እንደሚፈልግና ጠበቃው በሌለበት ምንም ነገር መናገር እንደማይፈልግ ተናገረ። በህግ መሰረት አንድ ተጠርጣሪ እንደዚህ አይነት ጥያቄ ካቀረበ ምርመራው መቆም ስላለበት ቃለ መጠይቁ ተቋረጠ። ነገር ግን ፖሊሶች ቻንድለርን አልለቀቁትም። የጠፋ ሰውን በተመለከተ የውሸት መረጃ በመስጠት ወንጀል በቁጥጥር ስር አዋሉት። ከሁለት ቀናት በኋላ በእርሻ ቦታው ላይ የተገኘው የሰውነት አካል ማንነት በፎረንሲክ ወይም ሳይንሳዊ ምርመራ ተረጋገጠ። ተቆራርጦ የተገኘው የሰውነት አካል የገዛ አባቱ የባርት ሃልደርሰን ነበር። ቻንድለር አባቱን በመግደል አካሉን በመቆራረጥና በመደበቅ ወንጀል ክስ ተመሰረተበት። Prosecutors today charged him with killing and mutilating his father and is now officially charged with the murder of his father, Bart Halderson. ነገር ግን አሁንም ያልተመለሰ አንድ ትልቅ ጥያቄ አለ። እናቱ ክሪስታ የታለች? የት ገባች? በህይወት አለች ወይስ እንደ ባለቤቷ ተገድላለች? የዴን ካውንቲ የፖሊስ አዛዥ ወይም ሸሪፍ የሆነው ካልቪን ባሬት ጋዜጣዊ መግለጫ በመስጠት ማህበረሰቡ አካባቢውን በንቃት እንዲከታተልና ማንኛውንም አጠራጣሪ ነገር ለፖሊስ ሪፖርት እንዲያደርጉ ጠየቁ። ነገር ግን የክሪስታ መጥፋት ሚስጥሩ እንዲፈታ ያደረገው ፖሊስ ወይም አነፍናፊ ውሻ አልነበረም። ሚስጥሩ የተፈታው ማንም ባልጠበቀው መንገድ ስናፕቻት በተባለው አፕሊኬሽን አማካኝነት ነበር። ለማመን ይከብዳል አይደል? ቴክኖሎጂ ወንጀለኛን እንዴት እንደሚያጋልጥ ተመልከቱ።
የቻንድለር ፍቅረኛ የነበረችው ሴት ካትሪን መለንደር ትባላለች። ካትሪን ለፖሊሶች ስልኳ እንዲፈትሹና መረጃ እንዲወስዱ ፈቃዷን ሰጠቻቸው። መርማሪዎቹ የእሷን ስልክ ሲመረምሩ አንድ አስገራሚ ነገር ያገኛሉ። ካትሪን የሱን ውሎና እንቅስቃሴ ለመከታተል የስናፕቻትን ሎኬሽን ትራኪንግ ወይም ያለበትን ቦታ በካርታ ላይ በቀጥታ የሚያሳየውን ቴክኖሎጂ ትጠቀም ነበር። ጁላይ 3 ቀን ማለትም ወላጆቹ እንደጠፉ ከመነገሩ ከተወሰኑ ቀናት በፊት ካትሪን ስናፕቻት ላይ ስትገባ ቻንድለር ከዊስኮንሲን ወንዝ አጠገብ ባለው ጫካ ውስጥ እንደሆነ ተመለከተች። ቦታው ጭር ያለና ሰው የማይበዛበት ስለነበር እዚህ ቦታ ላይ ምን ይሰራል በማለትና በመገረም የስልኳን ስክሪን ፎቶ በማንሳት ወይም ስክሪንሾት በማድረግ አስቀመጠችው። ያነሳችው ስክሪንሾት የቻንድለርን መጨረሻ መወሰን የሚችል ትልቅ ማስረጃ መሆን ቻለ። መርማሪዎቹ ያንን ስክሪንሾት በመጠቀም ቻንድለር የነበረበትን ቦታ በጂፒኤስ አፈላልገው ሄዱ። ስፍራውን ሲፈትሹ አሁንም የሌላ ሰው ቅሪተ አካል አገኙ። የሕክምና መርማሪዎች ወይም ሜዲካል ኤግዛማይነርስ ይህንን ቅሪተ አካል መርምረው የክሪስታ ሃልደርሰን መሆኑን አረጋገጡ። ቻንድለር በእናቱም ግድያ ክስ ተመሰረተበት። Chandler Halderson is now officially charged in the death of both of his parents. የሚገርመው ነገር የክሪስታ አካል የተገኘበት ያ የስናፕቻት ሎኬሽን ለቻንድለር አዲስ ቦታ አልነበረም። መርማሪዎቹ እንዳረጋገጡት ይህ ቦታ ቻንድለር ዋና ለመዋኘት የሚሄድበትና በጣም የሚወደው በጸጥታ የተሞላ ቦታ ነበር። እንዲያውም እናቱን ከገደለበት ከአንድ ዓመት በፊት እዛው ቦታ ላይ ቻንድለር ፎቶ ተነስቶ ነበር። የገዛ እናቱን ሬሳ የጣለው በሚወደው የመዝናኛ ስፍራው ላይ ነበር። የሰው ልጅ ጭካኔ ምን ያህል ዘግናኝ እንደሆነ ተመልከቱ። ሴፕቴምበር 2021 ዓ.ም ቻንድለር ፍርድ ቤት ቀርቦ ወላጆቹን ባርትና ክሪስታን በመግደል አካላቸውን በመቆራረጥና በማስወገድ የቀረበበትን ክስ ወንጀሉን እንዳልፈጸመ በመግለጽ ሙሉ በሙሉ ካደ። ፍርድ ቤቱም የመጨረሻውን ፍርድ ለመስጠት ለጥር 2022 ዓ.ም ቀጠሮ ሰጠው። ችሎቱ ሲጀመር የዴን ካውንቲ አቃቢ ሕጎች የቻንድለርን እውነተኛ ማንነት ለዳኞች ማጋለጥ ጀመሩ። አቃቢ ሕግ ለዳኞች እንደገለጸው ቻንድለር ወላጆቹን የገደለበት ዋናው ምክንያት ወላጆቹ የፈጠረውን የውሸት ዓለም ስለደረሱበት ነበር። እዚህ ላይ ወደ ኋላ ተመልሼ ላስረዳችሁ። ቻንድለር ለቤተሰቦቹ የኮሌጅ ተማሪ እንደሆነና ስራም እየሰራ እንደሆነ ቢነግራቸውም እውነታው ግን በውጤት ማነስ ምክንያት ከኮሌጅ ከተባረረ ቆይቷል። ወላጆቹ የኮሌጅ ክፍያውን እየከፈሉለት፣ እሱ ግን ትምህርቱን አቋርጦ ቤት ውስጥ ጌም ሲጫወት ይውል ነበር። ወላጆቹ ከስራ ሲመለሱ ግን በጣም ስራ በዝቶበት ኮምፒውተር ላይ ተተክሎ እንደዋለ ሰው ያስመስላል። ታዲያ ወላጆቹ የትምህርቱን ውጤት እንዲያሳያቸውና ከትምህርት ቤት የተላከውን ኢሜል ማንበብ እንደሚፈልጉ ሲጠይቁት ምን ያደርግ እንደነበረ ታውቃላችሁ? ቻንድለር ራሱ የኮሌጅ አስተዳደር አስመስሎ የውሸት የኢሜል አድራሻ ይከፍትና የውሸት የትምህርት ውጤት አዘጋጅቶ ለወላጆቹ ይልክላቸዋል። ከዚህም በላይ ስፔስ ኤክስ ላይ ስራ አግኝቻለሁ በማለት የፈጠረውን ውሸት ለመሸፈን ከድርጅቱ የሰው ኃይል አስተዳደር የተላኩ የሚመስሉ በርካታ የውሸት ኢሜሎችን ፈጥሮ ለወላጆቹ ያሳያቸው ነበር። ነገር ግን አባቱ ባርት ብልህ ሰው ነበር። የቻንድለር የውሸት ኢሜሎችንና ታሪኮች እርስ በርሳቸው እየተጋጩ ሲመጡ ባርት የሚማርበት ኮሌጅ ድረስ ሄደው ለማጣራት ወሰነ። ቻንድለር አባቱ እውነታውን ሊያጣራ መሆኑን ሲያውቅ የገነባው የውሸት ዓለም እላዩ ላይ እየፈረሰበት እንደሆነ ተረዳ። እየተጋለጠ እንደሆነ ሲረዳ ይቅርታ መጠየቅና እውነቱን መናገር ሲገባው አረመኔው ወጣት ወላጆቹን ለማጥፋት ወሰነ። አቃቢ ሕግ በችሎት ላይ ያቀረባቸው ማስረጃዎች እጅግ ዘግናኝ ነበሩ። ቻንድለር ወንጀሉን ከመፈጸሙ በፊት አንድ ትልቅ የፕላስቲክ መሸፈኛና ከ9 ኪሎ በላይ የሚመዝን በረዶ ከሱቅ ገዝቶ ነበር። ይህ መሸፈኛ አባቱ በተገኘበት የእርሻ ቦታ ቆሻሻ መጣያ ውስጥ ከተገኘው መሸፈኛ ጋር አንድ አይነት እንደሆነ ፖሊስ አረጋገጠ። በእርሻ ቦታው ላይ በነበረው አሮጌና የዛገ የዘይት በርሜል ውስጥ ደግሞ ፖሊሶች ሰውነት ለመቆራረጥ የተጠቀመባቸው መሳሪያዎችን እንደ መጋዝና ቢላዋ የመሳሰሉ መሳሪያዎች ተደብቆ አግኝተው ነበር። የፎረንሲክ ባለሙያው ፍርድ ቤት ቀርቦ በሰጠው የምስክርነት ቃል መሰረት በእነዚህ መሳሪያዎች ላይ የነበረው የደም ጠብታ ከባርትና ከክሪስታ ዲኤንኤ ጋር በትክክል እንደሚመሳሰል አረጋገጠ። ዲኤንኤ ማለት የሰውን ልጅ ማንነት በማያሻማ ሁኔታ ማሳየት የሚችል የዘረመል ኮድ ነው። ይህ ማስረጃ ቻንድለር ማምለጥ የማይችልበትን ቀለበት ውስጥ ከቶታል። ነገር ግን የጭካኔው መጨረሻ እዚህ ላይ አላበቃም። አቃቢ ሕጉ ለዳኞች አንድ ፎቶ አሳያቸው። ፎቶው የሃልደርሰን ቤተሰብ መኖሪያ ቤት ውስጥ ባለው የከሰል ማሞቂያ ምድጃ ወይም ፋየርፕሌስ አካባቢ የተሰበረ መስታወት የሚያሳይ ነበር። በተጨማሪም ከጎረቤቶቻቸው የደህንነት ካሜራ የተገኘ ቪዲዮ አቀረቡ።
በቪዲዮ ላይ በሃልደርሰን ቤተሰብ መስኮት በኩል ያልተለመደና የሚንቀለቀል የብርሃን ነጸብራቅ ይታይ ነበር። አቃቢ ሕጉ እንደገለጸው የታየው ብርሃን ቻንድለር ወላጆቹን ገድሎ አካላቸውን በእሳት ለማቃጠል ሲሞክር የተፈጠረ ነበር። ይህንንም ለማረጋገጥ የፎረንሲክ ባለሙያው በምድጃው ውስጥ በተደረገ ምርመራ ከ200 በላይ የሚሆኑ የሰው ልጅ አጥንት ስብርባሪዎች መገኘታቸው ለችሎቱ አስረዳ። እስኪ ያስቡት፣ የገዛ ልጃቸው እናትና አባቱን ገድሎ ቆራርጦ የገዛ ቤታቸው ምድጃ ውስጥ ሲያቃጥላቸው። ቀጥሎ የቀረበው ማስረጃ ደግሞ የበለጠ አስደንጋጭ ነበር። መርማሪዎች በሃልደርሰን ቤተሰብ ከምድር በታች ወደሚገኘው ክፍል ውስጥ ሲገቡ ክፍሉ በጣም ንጹህና የተወለወለ ነበር። ነገር ግን ፖሊሶች ሉሚኖል የሚባል ኬሚካልና ሰማያዊ ብርሃን በመጠቀም መሬቱን ሲመለከቱ ክፍሉ ውስጥ የፈሰሰ ደም እንደነበረና በኬሚካል እንደተጸዳ ደረሱበት። ሉሚኖል የሚባለው ኬሚካል አንድ ደም የፈሰሰበት ቦታ የፈለገ ያክል ቢጸዳም በደም ውስጥ ያለውን አይረን ፈልጎ ለማየት የሚያስችል የፎረንሲክ ቴክኖሎጂ ነው። መጀመሪያ ላይ ንጹህ መስሎ የታያቸው የቤቱ ወለል በመሳሪያዎቹ ሲታይ በደም የተነከረ እንደነበረና እንደተጸዳ ማረጋገጫ አገኙ። ቻንድለር ደሙን አጽድቶ ለማጥፋት የቻለውን ያክል ሞክሮ ነበር። ነገር ግን በሳይንስና በዘመናዊ ምርመራ ተጋለጠበት። የአባቱን አስከሬን በተገኘበት የእርሻ ቦታ አቅራቢያ ባለ ጎተራ ውስጥ ደግሞ ፖሊሶች የተደበቀ መሳሪያ አግኝተዋል። ባለሙያዎች ይህ መሳሪያ አባቱን ለመግደል እንደተጠቀመበት አረጋግጠዋል። ነገር ግን የሕክምና መርማሪዎቹ የእናቱን አስከሬን ሙሉ በሙሉ ባለማግኘታቸው ክሪስታ በምን አይነት መንገድ እንደተገደለች በትክክል ለማወቅ አልተቻለም። የቻንድለር ትዕቢት ስናፕቻት ላይ የተገኘው የሎኬሽን መረጃ፣ የዲኤንኤ ውጤቱ፣ ምድጃ ውስጥ የተገኙት አጥንቶችና አንደርግራውንድ ላይ በነበረው ክፍል ውስጥ የተገኘው ያልጠፋ የደም ጠብታ ሁሉም አንድ ላይ ተደምረው ቻንድለርን ጸጉር ስንጠቃ በማያስፈልገው ሁኔታ ወንጀለኛ አደረጉት። ፍርድ ቤቱ የሁለቱንም ወገን ክርክር ከሰማ በኋላ ዳኞቹ የውሳኔ ሐሳባቸውን ለመስጠት ወደ ተዘጋ ክፍል ውስጥ ገቡ። ዳኞቹ ለመወሰን የወሰደባቸው ጊዜ 2 ሰዓት ብቻ ነበር። ወንጀሉ በጣም ግልጽ እና ማስረጃዎቹም የማያሻሙ ስለነበሩ በ2 ሰዓታት ውስጥ ቻንድለር ሃልደርሰን በተከሰሰባቸው ክሶች በሙሉ ጥፋተኛ ተብሎ ተፈረደበት። ፍርድ ቤቱ በመጨረሻ ውሳኔው ያለምንም የይቅርታ ዕድል ወይም without the possibility of parole እድሜ ልኩን በእስር ቤት እንዲያሳልፍ ፈረደበት። ከተወሰነ ጊዜ በኋላ ኤፕሪል 2023 ዓ.ም የቻንድለር ጠበቆች ባቀረቡት አቤቱታ መሰረት አስከሬን ከመደበቅ ጋር በተያያዘ ከተፈረዱበት ክሶች መሃል ሁለቱም በሕግ አሰራር ስህተት ምክንያት ተቀናሽ ተደርገውለታል። ነገር ግን ይሄ ምንም የሚቀይረው ነገር አልነበረም። ቻንድለር ወላጆቹን በመግደልና አካላቸውን በመቆራረጥ በፈጸመው ዋና ወንጀል ምክንያት የፀሐይ ብርሃን ሳያይና ከእስር ቤት የመውጣት ምንም አይነት ተስፋ ሳይኖረው እስከ ዕለተ ሞቱ ድረስ በእስር ቤት እየማቀቀ ይቀጥላል። እንግዲህ ውድ የቻናሌ ቤተሰቦች የሰው ልጅ በፈጠረው የውሸት ዓለም ውስጥ መኖር ሲያቅተውና እውነታው ሲጋለጥበት ምን ያህል ጭራቅ ሊሆን እንደሚችል ከዚህ ታሪክ ተምረናል። ውሸት አንዴ ከተጀመረ ማቆሚያ የለውም። የመጀመሪያውን ውሸት ለመሸፈን ሌላ ተጨማሪ ውሸት ይፈልጋል። መጨረሻውም ጥፋት ይሆናል። ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ታሪክ ምን አይነት ስሜት እንደፈጠረባችሁ ሐሳባችሁን በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ ማድረግ እንዳትረሱ። እንዲሁም አዳዲስና አስተማሪ ታሪኮችን በየጊዜው እንዲደርሷችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። በቀጣይ በሌላ እውነተኛና አስገራሚ ታሪክ እስክንገናኝ በያላችሁበት ሰላም ሁኑልኝ።